ገርሻ በቃ አሚን አሚን በትንሽ ነው በነገራችን ላይ እንኳንም ላገርሻ በቃሽ ነው። አዎ በጣም እየተዝናናው ነው። በጣም እየበረደኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ነው የምወዳት ልጆች እንደምታሳይ ቻው እናንተ ወይኔ ደስሉ ወላሂ እኔ እንደዚህ የባለህት እንደዚህ ይባሏ የወንድሟ መስጥ ስትወድ እውነት ወላሂ እውነት ቪዲዮ ራሱ ቢሆን ማለት ነው ለቪዲዮ ራሱ ከሰሩ ራሱ ማለት ነው ማሻአላህ ተባረከለ ደስ ይላሉ። አይ ምን አለበት ለኔም እንደዚህ የምትወድ የባለህት ብትሰጠኝ። የኔም እንኳን አንዷ ብቻ ነች የምትወደው ይመስለኝ አላሁ አለም ሌሎቹን ስለማታወቅ ብዙ አይ ደስስል ወላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ እንደምናችሁ እንኳን ደህና ሆናችሁልኝ። እኔ ኡሙ ጃፈር ነኝ። ወላሂ በጣም ደስ ይላል። እኔ ወላሂ ለዚህም ይሄን እነሱን ቪዲዮ አይቼ አስቀኑኝ ግማሻላ ብያችኋለሁ። የወንድም ምስ አቀባበሏ አዘጋጃጀቷ የሰኢድን እህት ስትቀበል ሱመያ እንዴት ምን አዘጋጅታ ወላሂ ደስ ሲል ማሻአላህ ተባረከላህ። ደግሞ የማስደስት ነገር ቪዲዮ ራሱ ቢሆን አንቺ እኮ ቪዲዮ ራሱ ቢሆን እንደዚህ የምቀበልሽ ሰው እንደዚህ የማስደስት ሰው ቆንጆ ሰርፕራይዝ ነው። እነዚህ እንትን እንደ ፖሊሶች ምንድነው ማርሻል ነው የሚባለው እሱን አምጥታ ወይኔ አበስኩ ገበርኩ አሉ። ወይኔ ሳስቀኑ አይ እኔ ድሮ በልጅነት ማለት ነው በልጅነት ጊዜ የባለ ዘመዶች ምስተዋል ሳገቡ አይወዱም የሚሉት ነገር አይምሮ ውስጥ ስላለ በዛን ጊዜ ወንድሞች ያላገቡም ትናንሽ ናቸው ትናንሽ ነን። አሁን ግን ካገቡ በኋላ ብዙም ያው ከነሱ ጋር ባልኖር ራሱ እኔ አልጠላቸውም ወዳቸዋለሁ። ግን እኔ እንጃ አንዷንማ በደንብ ወዳታለሁ ወላሂ በደንብ ወዳታለሁ። ወንድሜ አንዷም ገና ትንሽ ነች አላየኋትም በአይኔ ፎቶዋን ብቻ ነው ያየሁኝ። እሷንም ወዳታለሁ ትመቻለች። ያቺኛውም አልহামዱሊላህ ነው ሁለት ወንድም ነው ያለኝ አጥቶም በአዩት እኔ ለምን እኔ ሁለት ወንድም ብቻ ስላለኝ በደንብ ወዳቸዋለሁ አልহামዱሊላህ። ግን ወላሂ አንዳንድ ሰው ብዙ ሰዎች ማለት ነው ብዙ ሰዎች ሲናገሩ የባል እህት በጣም መጥፎ ናት አሰቃየችን። እኔ ከነሱ ጋር ስላልኖርኩኝ አላውቅም ደህና ይሁኑ መጥፎ ይሁኑ። ያው እኔ የምታወቃቸው በአንዷን ጭራሽ የመጀመሪያው ልጅ በስልክ ብቻ ነው ማውቃት ፎቶዋን ነው ያየሁኝ። ሌላ እንታወቅም እንደዚህ ፌስ ቱ ፌስ እንታወቅም። አላየችኝም አላየኋትም። ሌሎቹን ግን አይቻለሁ ሁለት ያኔ ግን እኔ ወላሂ እንደዚህ የባለ እህት እንደዚህ ስትወድሽ ደስ ይላል። ያኔ ያስደስታል። እኔ ግን ደስ ይለኛል። ለምን በቃ አለ አይደል እንደ ጓደኛሽ እንደ እህትሽ አንድ ሰዎች አሉ ጎረቤታችን ናቸው። እንግዲህ እነሱ ሴቶች በጣም ብዙ ናቸው ግን ወንድ አንድ ብቻ ነው ያለው። አገባ ወላሂ ሲወዷት እንደውም ሌላ ቀርቶ እነሱ እርስ በራሳቸው ይጣላሉ እንጂ ሲጣሉ ራሱ በቃ እሷን በጣም ይሰማታል ይወዷታል ያከብሯታል። ወላሂ በጣም ያስቀኑ ነበር። ምን አለበት እኔም እንደ የባለቤቴ ቤተሰቦች እንዲወዱኝ እላታለሁ። ትስቃለች። ኢንሻአላህ አድርገሽ ካገባሽ ትለኛለች። ለምን አንዳንዴ ይላሉ እንግዲህ አባባል ነው። እኔ ገና አልደረሰብኝም ለምን ከነሱ ጋር ስላልኖርኩኝ አላቅም። ይውደዱኝ ይጥሉኝ አላቅም። ደግሞ እንደ ድሮ አይደለም። ድሮ የምኖሩት አንድ ቤት ነበር። ለምሳሌ አንድ ሴትን ካገቡ ቤት እስክትወጣ ቤት እስከምታደርግ ያኔ ብዙ ነገር እስከማስፈልጋት እስከምታደርግ ድረስ ከባለቤቶቿ ጋር ነው የምትኖረው።
እንጂ ለብቻው ወርዛ ወጣ ቤቷ ውስጥ አትኖርም። ስለዚህ ይሄ በጣም ይከብዳል፣ ጫና ያመጣል። ወላሂ አንድ ልጅ እንደነገረች ከሆነ ልክ አግብቶ እንዳመጧት እዛው አማቿ ጋር ነው ያኖሯት አለ አይደል? ክፍል ለምሳሌ ቤት ክፍል አለው። አንድ ክፍል ተሰጥቷት እዛው ነው የምትኖረው። ወላሂ ቁርስ፣ ምሳ በጠዋት ተነስታ ቁርስ ትሰራለች ለቤተሰቡ ለሞላ። ለባሏ ብቻ ቢሆን ቆንጆ ነው። ለሁሉም ቤተሰቦቹ ቁርስ ትሰራለች፣ ምሳ ትሰራለች፣ እራት ትሰራለች። እንዴ አይከብድም? በጣም ይከብዳል። ወላሂ በጣም ይከብዳል። እኔ በሆን በሷ ቦታ እንደ ጥዬው ጠፋ ነበር። ያኔ ይከብዳል። ለምሳሌ ቤቱን አታውቅም፣ ገና ሙሽራ ነች። በቃ ልክ እኮ እንደምትሰራ እንደ ሰራተኛ ይከብዳል። እኔ እንደዛን ነገር አልሐምዱሊላህ አልደረሰብኝም፣ ለወደፊትም አይደርስብኝም። ለምን እዛ ስላልኖር ማለት ነው። እኔ ዘመድ ከሩቅ አይደለም የሚባለው። እኔ ባሎቼ ዘመድ ይምጡ እንደ እንግዳ፣ ግን እኔ ከነሱ ጋር እጄ አልኖርም። ኢንሻአላህ አልኖርም። ወደዱም ቀጠሉም ችግራቸው ነው። እኔ አያገባኝም፣ አልኖርም። ለምን ይደብራል። እና ግን አሁን ለምሳሌ ሁሉም አግብቶ ቤቱን ይዘዋል። ግን የባል ዘመዶች አሁን እንደዚህ አይነት ልጅ ስታዝናናሽ የሆነ ቦታ ወስዳሽ በቃ አለርን ወላሂ ደስ ስሉ ሳስቀኑ ያ አላህ ያስቀኑኝ፣ ወላሂ ያስቀኑኝ። ማሻአላህ ብያቸዋለሁ። እና ሱመያን አሳርቅሻለሁ ባዛው ጥላቸው የውሸት ጥል ነው። አልተጣሉም። ሱመያና ሰኢድ አልተጣሉም። የውሸት ነው። ከ100% ውሸት ነው። አገባ ምናምን የሚባለው ውሸት ነው። ያው ለቪዲዮ ስለሆነ አው ለምሳሌ አዩ በረኪና አንድ ቀን እንትን ላይ ተናግራለች፣ ኢንተርቪው ላይ ተናግራለች። እሱ ድራማ ነው የሰራ ነው እንጂ የእውነት አይደለም። ሰው አዩ በረኪና ይሉኛል፣ ሌሎቹ ይሰርቡኛል፣ ሌሎቹ ይረግሙኛል አለች። ይሄ ድራማ ነው። ለምን ብር ለማምጣት ሰው የማይሰራ ነገር የለም። ግን አላህ ይጠብቀን፣ አላህ ከሐራም ይጠብቀንና እኔ ደስ ያለኝ ነገር ማለት ነው ከሁሉ ነገር ደስ ያለኝ የነሱ መዋደዳቸው፣ ወላሂ መወዳዳቸው ደስ ስሉ በጣም ደስ ይላሉ። ደስ ያሉኝ እኔ እወዳለሁ። እንደዚህ አይነት የባሉ እህት ባገኝ ደስ ይለኛል። ያው አብሮም ስላልኖርኩኝ ሜቢ አብሮ ከኖርኩ ከዚህ የበለጠ የምወዱኝ ይሆናሉ። እንጃ እንግዲህ ያው ገና እናያለን ለወደፊት ከኖሩ ብዙ ነገር ያለው አሉ። እንደዛ ነው። ለማንኛውም ሱመያ ፍቅራችሁ ደስ ይላል፣ በጣም ይመቻል። ደግሞ ሱመያ ማሻአላህ ጎበዝ ነሽ፣ ጎበዝ ልጅ ነሽ። ፈረስን ደግሞ አትፈሪም። እኔ ባይዛው ፈረስ እፈራለሁ። ኮርቻ ካለለው አልፈራም። ያለ ኮርቻ አቀመጣለሁ፣ እንደውም አጋልባለሁ በደንብ። ግን ይሄንን እንትን ከጫኑበት ኮርቻውን ከጫኑበት እፈራለሁ። ለምን አንድ ጊዜ አክስቴ ጋር ሄደን ከአባቴ ጋር ማለት ነው። አባቴ ፈረስ ላይ እኔን አስቀምጦኝ በወገቤ እንጀራ ሰሃን አለ ነበር ተሸክሜ ያለው ከዛ ላይ ወደኩኝ። እንደዚህ ኮርቻ ባይኖረው እኔ በደንብ እችላለሁ። ግን ኮርቻ ስኖረው ወደ አንድ ያማዝነኛል። ለምሳሌ ወደ ቀኝ ወደ ግራ ይሄ አለ አይደል በግሬ የምከቱበት ፋናውን ወይ ወደ ቀኝ ይዛለሁ ወይ ወደ ግራ። እንደዛ ስል በቃ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እንትን ስል ተበታኩን ሀቢቢ እና እንደዛ ስል እወርቃለሁ። ወላሂ አልችልም፣ መቋቋም አልችልም፣ እወርቃለሁ። ወድቅ ያለውም ከዚህም በፊት እና እንደዛ እላችኋለሁ። ለማንኛውም በጣም ተመቹኝ። የነሱ ቪዲዮ ደግሞ ሙሉ ነው ያየሁት። ድሮ ሙሉ አላይም። የሆነ ሰው ቪዲዮ ስለቅ ግማሽ አይቼ ችግራቸው ነው ብዬ ነው የምሄደው። ደስ ስላሉኝ ስለተመቹኝ ወላሂ እስከ መጨረሻ አይቼ ላይክ አድርጌ ነው የወጣሁኝ። ማሻአላህ ብያቸዋለሁ። ያው አላህ ይዝን መሐባ አይደለም ባለው አላህ ይዝን መሐባ እንድሮ አንድ ልጅ ወላሂ ትነግረኝ ነበር። የባል ዘመዶች አለች እኔ ሳገባ ልጅም ነኝ ሴቶችም አሉ። አማቼም ትንሽ ታማ ነበር
እና ምን አደርጉኛል ሴቶቹ አንዷ ብሶ በደንብ ታሰቃየኝ ነበር አለች። ወላሂ ታሰቃየኛለች አለች፣ ታስለቅሰኛለች አለች። በጣም መጨረሻ ላይ ትንሽ በቃ ቆይታስ በደንብ ስከብዳት ሌላ ቀርቶ ለምግብ ኩሽና ምናምን ቤት ለብቻ ወጡ ሰርቶ እና በቃ ስትናገር ወላሂ በጣም ታሳዝነኛለች። አንዳንዴ ከከተማ ደግሞ የገጠር ይብሳል። ያው ወላሂ ኩማአኩም እኔ በልጅነቴ ይሄን ስለሰማው ገጠር ማግባት አልፈልግም። ወላሂ በጣም እጠላለሁ። የገጠርን ወንድ የገጠርን ኑሮ እጠላ ነበር። ለምን ከዚሁ የተነሳ እሰማለሁ። በቃ ሲነግሩኝ አማቾቼ የባለ እህቶቼ ምኖቼ አሁን እናቴ ስትነግረኝ ስታገባ ትንሽ ናት። ወላሂ እናቴ ስትናገር እኔ መጀመሪያ ኒካህ አድርጓት እንደዚህ ሶስቷት 8 ዓመቴ ነው አለች። ከዛ ወደ ቤተሰቦቼ መልሶኝ 12 ዓመት ሲሆነኝ ሰርግ አርግቶ አባትሽ በሰርግ ወሰደኝ። መጀመሪያ ሶስደኝ እኔ ከእናቱና አባቱ ጋር ነበር የምተኛው። በጣም ትንሽ ነኝ። እህቶቹ ደግሞ ይወዱኝ ነበር። አንድ ሰው የምነካኝ የለም አለች። ከዛን 12 ዓመት ሲሆነኝ ወደ ቤተሰቦቼ መለሱኝና ሰርግ አርግቶ በሰርግ አገባኝ። ካገባይ በኋላ ሌላ ቀርቶ ስገጂ ራሱ ስለኛ አባትሽ እኔ ፊቴን እጄን ታጥቤ ከጓዳ ገብቼ ወጣለሁ አይናገሩም አለች። አክስቶችሽ ወላሂ አይናገሩም አለች። በጣም ይወዱኛል ነበር አለች። እና አክስቶቼ ትልቅም አለች ትናንሾቹም አሉ ነበር በዛን ጊዜ ያላገቡት። እና እንዴት ነው የገጠር እንደዚህ ያስቸግራል ስሉ አረ አላስቸግሩኝም። እንደውም ስጠሯት አባዬ ነው ሙላት እናቴን እስካሁን አባዬ ነው ሙላት። ወላሂ እስካሁን እናቴን ስጠሯት የአባቶቼ ወንድሞች አባዬ ነው ሙላት። አባዬ ረሂማ ይሏታል እስካሁን ወላሂ። እና ሁሉም ማለች የመጀመሪያው ብቻ የአባቴ ታናሽ ነው ግን ታላቅ አይደለም። አንድ አክስታችን የአባቴ ታላቅ አለች። የአባቴ ታላቅ አለች። እሷ ሀደ ጀማል ነው የምትላት። የአባቴ ደግሞ ታናሽ እንዳለ አላህ በጀነት ያበሽሮ ሞቷል። አጎቴ ረመዳን ነው የሞተው። እሱም አባቴን ስጠራ እናቴን ስጠራ ሀደ ጀማል ነው። ሌሎቹ ደግሞ አባዬ ነው በቃ። ለምን ሌሎቹ የአባቴ ታናሾች ናቸው እና ደስ ይላሉ። አሁን ለምሳሌ እኔም የባለቤቴ ቤተሰቦች እህቶቹ 2 ናቸው እንጂ አንድ ወንድሙና አንድ ታላቅ እህቱ ነች እንጂ ሁሉም አባዬ ነው ማለት ነው። አባዬ ዘይቱ ደስ ይላል። እንደዚህ ሰው ሳከብርሽ ደስ ይላል። ኩራትም ይሰማል። ኩራት ይላል። ባይዘው እኔ የወንድሜ መሰባዬ ያላቱ በስሟ ነው የምጠራው። መዲና ናት መዲና ነው የምለው። እንደዛ ነው። ደስ ይላል።